ሲለፋደድ ሚስቱ ታይና ያንን ቪዲዮ ወደ ራሷ ትራንስፈር ታደርገዋለች። ኤክስሽን በእንሳ መስይልኝ ዶሮ ለምን አልሽ? ያው ያልጋ ጨዋታ ላይ ቶሎ ስለሚጨርስ። ድመት ለምን አልሽ? ያየው ነው የሚያምረው። ውሻ ለምን አልሽ? ቶሎ ስለሚፈልግ ድነው ቶሎ የሚፈልገው። እነዚህ ግን ከየት እያመጡ ነው የሚገለብጡብን? ሰሞኑ ደግሞ በስቶበት በጣም ምን ከአስር ቤት ነው እንዴ እየተፈቱ ያሉ? ከየት ነው እያመጡ የሚገለብጡብን? ምን ነውር ቀረ እንደ ሀገር ቤት? ምን በዚህ ልክ ንፋስ ነው እንዴ የያዙት? ንፋስ ነው እንዴ? በዚህ ልክ ንፋስ አይደለም። አያየም ምንድነው የያዙት ብሎ እንኳን ቼክ አያደርግም እንዴ? ግን ከዛ በኋላ ግን በጣም ተቸግሬ ስለነበረ አንቺ ፊልተሩ ሲጠፋ ሌላ ሰው ነሽ። ማርያምን እንደዚህ ነው የምታምሪ። እሺ አንቺ ምን አይነት ሰው ነሽ? እሺ ዘለኛለች እንዴ? ይሄው ፊልተሩ ሲጠፋ ሌላ ሰው ነሽ። ደግ አደረኩ። እሺ ሂድበት። ከዛልሽ ከዛ ገባች ኢትዮጵያ። ኑሮ ከበዳት። ምን ትጎትተዋለህ ነገሩ? ይተሰፋብኝ ደንግጬና በእናትሽ ፊልተር ናታሽ። እሺ ፍላክ ፊልተር ናታሽ። ለምን ፊልተሩ ምታረሽ? ከወሰው ጋር እንደምጫወተው ራሱ ነው። ጎንበስ ብዬ ቀና ስል ከወሰው ጋር እንደምጫወተው በቃ ፊልተር ናታሽ። በእናትሽ ራሱ ጎንበስ ብዬ ቀና ስል ይጠፋል። በቃ አትጎንበሽብኛ። ወሬኛ ወሬ ሰላቢ ሰው ናት። በቃ በእናትሽ ሰላም እንደምታወራው ያስተፋችብኝ እኮ ደግነቱ። በቃ ሀቢባ መስመ የላትም። ቤስት ፍሬንዳችሁ ጋር ትደውሉና አንቺ የሱ ቤስት ፍሬንድ ጋር ትደውይለታለሽ፣ አንተ ደግሞ የሷ ቤስት ፍሬንድ ጋር ትደውልላትና ዛሬ ብቻሽን ማግኘት ፈልጋለሁ ትላታለህ። ራት ልጋብዝሽ ፈልጌ ነው ለሷ እንዳትነግሪያት ትላታለህ። ተስማማለች አትስማማም እናያለን። አንቺም ደግሞ ለሱ ትያለሽ። ግን ምን የሚል ይመስላችኋል? የኔው እሺ ምን ነው ይመስል ያንቺስ? አይ የኔ ወስጡ አታደርገው። ስለዚህ እንደውል አታረገው ያው ቤት ብቻዬን ነበርኩኝና እንደ አጋጣሚ ወይን ገዝቼ ብቻዬን መጠጣት ደበረኝና እዛው ደግሞ የለችም፣ አዲስ አበባ ሄዳለች እና አብረን እንድናሳልፍ ፈልጌ ነበር። ታዲያ እንዴት ነው? አትመጣም? ዛሬ አብረን እንድናድር አስቤ ነው። ያው ዛሬ አትመጣም። ደስ ይለኛል ግን ብትመጣስ? አይ አትመጣም፣ የእውነት አትመጣም። እሺ አንተን ከሚደብርክ ትመጫለሽ? እመጣለሁ ግን ባታቀርቶ በቃ እሺ እደውልልሻለሁ። እዚህ አማታም አንተ ስልኩስኝ አሁን እቺ ሴትዮ መቼም አታገባም። በነገራችን ላይ ሌላ ወንድ ራሱ ብታገባ አርፋ ከዛ ወንድ ጋር አትቀመጥም። ሌላ ወንድ ያምራታል ወይ የወንድዮ ጓደኛ ወይ ደግሞ ብቻ እንደዛ አይነት ሴት የሰው ትዳር የሚመኙ ሴቶች የሰው ትዳር የሚመኝ ወንድም ሆነ ሴትም ይሄ የተረጋጋ ህይወት አይኖረውም። በቃ ሁሌም የሰው ነገር እንደተመኘ ነው የሚኖረውና እረፉ። ምን ሆኗል? ከሚስቱ ጋር እያለ እየለጠለጠ ቪዲዮ ቀርጾ ስልኩ ላይ አስቀምጧል። በጣም ለየት የሚያደርግ ሰገጤ መሆኑን የምታውቀው በዛ ስልኩ ላይ አስቀምጦት ነበረ። ሰክሮ ሲለፋደድ ሚስቱ ታይና ያንን ቪዲዮ ወደ ራሷ ትራንስፈር ታደርገዋለች። ከማን እንደደረሰኝ ታውቀዋለህ? ይህን ጉዳይ አዝጌ ከማን እንደመጣ ከዛ ጭልፋና ማንኪያ ከዛ በጋሞ በአርባ ምንጭ ቤተሰብ ሽማግሌዎች ጋር ሲኬድ ሽማግሌዎቹ ራሱ ነው የምላችሁ ያንን ቪዲዮ ስታሳያቸው
እርቁን ተው ነው። ከእንደዚህ አይነት ሰው ጋር ልጃችንን ይቅር አትልም። ይቅር ባትል ምንም ችግር የለውም ብላ በዛ ነው ቪዲዮ በቃ እየለጠለጠ አሁን ባለትዳር ተሳሳት ምን በል ግን ቪዲዮ ታስቀምጣለህ እየለጠለጥክ ሴት እያጫወትክ ቪዲዮ ቀርጸ ለራስህ ታስቀምጣለህ። እኔ የምናገረው በሞታችን ላይ በኦርቶዶክስ ሞት ላይ በስቃይዋ ላይ ስለጨፈርክበት ከዛ በፊት አያገባኝም፣ አይመለከተኝም። ከሚስት ጋር 9 ይዘህ ብትጋድም አሮን ኬር ስኖማ ቢዝነስ ኦርቶዶክስ ላይ ደርሰሃል። ስለዚህ ያንን ነገር ምንድን ነው የምናደርገው? አረገች አሳየቻቸው። ሽምግልና በተቀመጡበት ጊዜ ይኸው እንዲህ ነው ያደረገኝ ብላለች። ቪዲዮን አሳየች በሚሰቀጥጥ ሁኔታ። ሚስቱን ባለቤቱን ቀርጾ ቪዲዮ ስልክ ላይ የሚያስቀምጥ ከሆነ ልክ ሲጣሉ ሲፋቱ የሆነ ነገር ሲፈጠር ለማስፈራሪያነት ሊጠቀሙበት የሆነ ቪዲዮ የሚያስቀምጡ ከሆነ እንደዚህ በካሴት አሳትሞ ይቸብችቦ ከባላ ጋር አይደለም ከባል ጋር መተኛት ከባል ጋር የሆነ ነገር ማድረግ ነውር አይደለም። ሲጀምር ይሄ የታወቀ ነው። በቃ ለምንድን ነው የምታገባው ታዲያ? ልታየው ነው? አይኑ ልታየው ነው? አይደለም ባሏ አይደለም እንዴ? ለምን እዛ በዴስ ቲቪ እንደ ኳሳ ያስተላልፈው እና እንደዚህ የምታደርጉ ወንዶች በብዛት ወንዶች ናቸው እንደዚህ አይነት ነገር የምታደርጉ። ልክ በቃ ቪዲዮ ተቀርጹና ታስቀምጣላችሁ፣ ከዛም ለማስፈራሪያነት ትጠቀሙበታላችሁ። በነገራችን ላይ አሁን ግን ተንኮል ሰይጣን ራሱ ከእናንተ ነው እየተማረ ያለው፣ ከኛ ከሰዎች ነው እየተማረ ያለው። አስበው እስቲ ገና ለገና ብጣላት ወይም ብጣላው እንደዚህ ያደርገዋለሁ ለመጠቀመነት እጠቀመዋለሁ ብላችሁ ነው እንደዚህ አይነት ቪዲዮ የምታስቀምጡት። ለምን ሲጀምር መጥፎ ነገር ታስባላችሁ ውስጣችሁ ላይ? ገና ለገና ለምን እጣላለሁ እለያያለሁ የሚለው ነገር ውስጣችሁ ያመነጨዋል እንዴ? ያሳዝናል። መላጣ ወንድና ከወፍራም ወንድ ምርጫሽ እንወስዴ። የእናንተ ምርጫ ምንድን ነው? ከመላጣ ወንድና ከወፍራም ወንድ ምርጫሽ? መላጣ ወንድ። ለምን? ብዙ ጊዜ መላጣ ወንዶች ባለመኪና ናቸው። መላጣ ወንድ። ለምን? ስለሚያስደስተኝ። ወፍራም ወንድ። ለምን? ሀብታም ስለሆነ። መላጣ ወንድ ያው ወፍራም ገቢ ስላላቸው ነው። መላጣ ወንድ ብዙ ዘመዶቹ መላጣ ስላሉ። ወፍራም ወንድ። ለምን አልሽ? በቃ ከመላጣው ወፍራም ወንድ ወፍራም ይሻላል። መላጣ ወንድ። እኔ ባሌ ወፍራም ስለሆነ ወፍራም ነው የምወደው። ወፍራም ያው የብዙ ሴቶች አስተያየት እንደሰማችሁት ከመላጣና ከወፍራም ወንድ ለምንድን ነው? ልክ እንደ ሰውነታቸው ኪሳቸውን የወፈረ ነው ብር አላቸው ለማለት ነው። እና በነገራችን ላይ ይሄ ሀብት በሰውነት አይለካም። ምክንያቱም ብዙ ሰዎች ስናያቸው በጣም ቀጭን የማይለብሱ ድሃ የሚመስሉ ነገር ግን በጣም ባለጸጋ የሆኑ ሰዎች አሉ። ስለዚህ ሀብት በሰውነት አይለካም። በቃ ሀብት በማንኛውም ሰው ይኖራል እና ይሄ ጭንቅላታችሁ ተጠቀሙበት እና አረ በጣም አሁን ላይ በጣም ጥቅም ፈላጊ ሆኗል ሰው ሁሉ፣ ወንዱም ሴቱ። ለማንኛውም ለዛሬ ያስኳቸው ቪዲዮዎች እነዚህ ነበሩ። ከተመቻቸው ቪዲዮዎች ላይክ እና ሰብስክራይብ ያደርጉልኝ። በሌላ ቀን ቀጣይ እስከምንገናኝ ቻው።